በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን እስከዚህ ሰዓት ቆያችሁ? አሜን። እንደ ኃጢአታችን እንደ በደላችን ሳይመለከት እስከዚህ ሰዓት የጠበቀን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነና የከበረ ይሁን። ከዚህ በፊት በነበረው ክፍል የታኦዶኮስ በገና ትምህርታችን ማለት ነው እንዴት ስለ ቸርነትን ወይም ደግሞ አንቺ ሆይ ለኔ ቅኝትን በበገና መቃኘት እንችላለን የሚለውን ተማምረን ነበር። ዛሬ ደግሞ የመጀመሪያው መዝሙር የሆነውን ስለ ቸርነት ጌታ ተመስገን፣ ስለ ፍጹም ፍቅርህ አምላክ ተመስገን የሚለውን መዝሙር በጋራ እናጠናለን ማለት ነው። ሜጀሩን እንየው። ላ ላ ላ ላ ላ ላ በዚህ ሜጀር ነው። ስለ ቸርነት ስንቀኝ የመጡልን ሜጀሮች እነዚህ ነበሩ። ማለቴ በቅኝቱ ከየትም ተነስተን እንቀኝ ስለ ቸርነት እቺኛዋ ነሽ የምትመጣው። ስለዚህ በበገና ብናየው ይህ ማለት ነው በተመሳሳይ። ስለዚህ በዚህ ሜጀር ይዘን በመጀመሪያ መዝሙሩን እንዘምር። ስለ ቸርነትህ ጌታ ተመስገን፣ ስለ ፍጹም ፍቅርህ አምላክ ተመስገን። ይሄኛው አዝማች ነው። ቀጣዩ ማነው የገመተ ከዛሬ መድረስን ልብሱ ሳይነካ በሳቱ ወላፈን ባህሩን አሻግሮ ማዕበል አቁሞ እርሱ ያውቅልናል ለመጪው ቀን ደግሞ። ይህ ደግሞ ዘማቹ ነው። ስለዚህ ቁጥሩ እንዴት ይሆናል ማለት ነው? ስለ ቸርነት ቅኝቱን ያልነው 2 3 1 5 4 2 ማንን የጨመርናት? 3 ቅኝቱን ብለን 3 ነው የጨመርነው። ጌታ ተመስገን። ጌታ ተመስገን ደግሞ ስንመለስ 4 5 1 3 4 2። ስለዚህ ቅኝቱን ከ4 ጀምረን እስከ 3 መጣንና 4 2ን ለመያዝ እንዲመችን ማለት ነው። በጋራ እንዘምረው። ስለ ቸርነት ጌታ ተመስገን። ሁለት መሸጋገሪያ። ስለ ፍጹም ፍቅር አምላክ ተመስገን። ቀላል ነው። አዝማቹ ይሄ ነው። ከዛ ደግሞ ወደ ዘማቹ ስንገባ ማን ነው የገመተ? ይህም ቀላል ነው። ማነው የገመተ? ስለ ቸርነት ያልንበት ነው። ከዛሬ መድረስ መሸጋገሪያ 2። ስለዚህ 2 3 1 5 1 5 5 ጨረስነው ቁጥሩን እንዳለ። ለምን በተመሳሳይ ነው የምንላቸው? ልብሱ ሳይነካ በሳቱ ወላፈን። ስለ ቸርነት ምን ያልንበት ነው? ማን ነው የገመተ? ከዛሬ መድረስ ያለበት ነው። በቃ ተመሳሳይ ነው። ባህሩን አሻግሮ ማዕበል አቁሞ እርሱ ያውቅልናል ለመጪው ቀን ደግሞ። በተመሳሳይ ቀጣይ ምን ይገባል? ስለ ቸርነት አዝማች ማለት ነው።
ስለዚህ ቀላል ነው ይሄኛው። ስለ ቸርነት ቁጥሮቹን በአንዴ ልክ እንደዚህ በቀላሉ ይዘን ምን ማድረግ እንችላለን? መዘመር እንችላለን ማለት ነው። ስለ ቸርነት ጌታ ተመስገነ። በዚህ አይነት ሁኔታ እንዳለ ሃሌሉያ መስዋዕት እናቅርብ የሚለውንም የኢየሱስ ነገር ለሚጠፉት ሁሉ የሚለውንም በተመሳሳይ ነው የምንዘምረው። አዝማቹን በዘመርንበት በተመሳሳይ አራቱም ተመሳሳይ ቁጥር ነው የሚኖራቸው ማለት ነው። ሃሌሉያ መስዋዕት እናቅርብ፣ ጌታ ይፈልጋል የተሰበረ ልብ፣ ክርስቶስ ከሌለው ፍቅር ላይ ኖረው፣ ሰላም ሰላም ይላል ፍጥረታዊ ሰው፣ ሰላም ሰላም ይላል የዘመኑ ሰው። ተመሳሳይ ቁጥር ነው ያላቸው። ማን ነው የገመተው ባልንበት ማለት ነው። ሰው በእንደዚህ አይነት ሁኔታ ሁሉንም መዘመር ማመስገን ይቻላል ማለት ነው። ስለዚህ ስለ ቸርነት ይህ ይሆናል ማለት ነው። በቀጣይ ክፍል ደግሞ ስለ ቸርነት ቅኝት ከዚህ የሚቀጥለውን በህይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ የሚለውን በቀጣይ ደግሞ እናጠናዋለን ማለት ነው። በተረፈ በተከታታይ በኦንላይን ማጥናት ለምትፈልጉ ወይም ደግሞ ተከታታይ የሆኑ እስከ አድቫንስ ድረስ ትምህርቶች አሉ፣ እስከ ተተኪ ድረስ እነሱን ማጥናት ለምትፈልጉ በአድራሻችን ልታገኙን ትችላላችሁ። በ0913 11 92 29 ወይም ደግሞ 0953 45 67 25 ብትደውሉልን፣ እንዲሁም ስንማማር ግልጽ ያልሆኑ ነገሮች ካሉ እርስ በርስ እንዲሁ ቁጥሮቹን ሼር በማድረግ መረጃዎቹን ሼር በማድረግ እና አንዳንድ ፒዲኤፎቹንም ሊሆን ይችላል መርጃ ጽሁፎቹን ሼር በማድረግ የምንማማር ይሆናል ማለት ነው። ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነ ይሁን። ቀጣይ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን።